ቅኝት ማለት ግጥም እና ግጥም የሚለውን ስም ስለማያረካ ቅኝት የሚለውን ወስደናል። ጨምርና ታቀፋለ። የህይወት ኮንሰፕቱ ራሱ እኮ መግደል ነው። ልጅነቴማ ወፍ ነበር የምትል ቀጥሎ ያለው ስለሚያበላሸው አይደለም። ክንፉ ባይሰበር ነው አልተሰበረም ይርማምን። እንኳን ደህና መጣ። እንኳን ደህና ቆያችኝ። ስምህና ስራዎችን የምታስተዋውቀን? ስሜ ወባረገ አድምጥ ይባላል። ቅኝት እጽፋለሁ። ቅኝት ማለት ግጥም እና ግጥም የሚለውን ስም ስለማያረካ ቅኝት የሚለውን ወስደናል። ቅኝት አንተ ነው ያወጣህለት ወይስ? ቲንክ ዘውድ ያለልኝ የሚባል ቃኝ ያለ። ቃኝ ማለት ገጣሚ ማለት ነው። እሱ ጊዜን መሸከም የሚል የቅኝት መጽሐፍ አለው። መግቢያው ላይ ስሙ እንደማያረካው ገለጸ። ከዛኔ ሜኔጅ በራሴ ዲግስ አደርግ ግጥም አይገልጸውም በደንብ፣ ቅኝት የሚለው ግን ያስኬዳል። ስለዚህ ግጥም ለግጥም አይገልጽም። ቃሉ አይገልጽም። ምክንያቱም እንደ አለማየሁ ሞገስ ትርጓሜ ግጥም ማለት አንድን ሐሳብ ቤት አስመተት መግለጽ ብቻ ነው አሉ። አሁን ራበኝ የሚለውን ምግብ እርቦኛልና አብሉኝ ብለህ ቤት ካስመታው ግጥም ነው ማለት ነው። ግን የቅኝት መንፈሱ ከዛ ባሻገር ስለሆነ ቅኝት ስምረት ስሙር መሆን ምናምን ስለሆነ እሱ ወደ ህይወት ይጠጋል ብለን ነው። ስለዚህ የቅኝት መጽሐፍ ከዘራፊ ማስታወሻ የሚል አለኝ። ከ2 ዓመት በፊት የወጣ ነው። ሌላ ደግሞ ባይራ ዲጂታል መጽሔት የሚባል መጽሔት አለ። እሱ 2 ዓመት ይሆናል። አሁን ኦክቶበር ላይ የፊታችን ጥቅምት ማለት ነው። እነዚህ ለፓሽን የሚሰሩ ናቸው። ለኑሮ ለእንጀራ ለዳቦ ደግሞ የማርኬቲንግ ባለሙያ ነኝ። የመንግስት ሰራተኛ። ከሻይ ከቡና ወይስ ከማኪያቶ? ከሶስቱ ምርጫ ስለተሰጠኝ ቡና አላለሁ። የኔ ምርጫ ግን ከሶስቱም ውጭ ነው። ወተት? እንዴት ወተት ሊሆን ይችላል? አስተዳደጌ ነው። እኔ ጎጃም ነው ያደግኩት። ጎጃም ደግሞ ወተት በሽ ነው። እኛ ቤት ደግሞ ተወልጄ ዩኒቨርሲቲ እስከምገባ እኛ ቤት ወተት አለ። ስለዚህ ወተት በቃ ባጭሩ ጥጃ ብለኝ። እሺ ውቤ፣ ለመጻፍ ምን ያነሳሳል ወይም ምን ኢንስፓየር ያደርጋል? ኢንስፓየር የሚያደርገኝ በዋናነት ደመና ጉም ጭልምልም ሲል፣ ዝናብ ሲዘንብ፣ መብረቅ ብልጭ ሲል ምናምን ድርግምግም ያለ የሆነ ሞት የሚመስል ወይም መወለድ የሚመስል ስሜት የሚያመጣ ነገር አለ አይደለ? ያ ወደ ልጅነቴ ይወስደኛል። ልጅነቴ በእነዚህ አይነት የተፈጥሮ ሁነቶች የታጀበ ነበር አሁንም ማለት ነው። እና አኗኗሩ ህዝቡ ምናምን ኢንስፓየር ያደርገኛል። ቤት ውስጥ ሰውን ደግሞ ሙዚቃ ከፍታለሁ። በዋናነት ክላሲካል እሰማለሁ። ሙዚቃውን ግን ደጋግሜ ነው የምከፍተው። አንዱ ሙዚቃ ወይም አንዱን ክላሲካል ከሆነ ፕሌሊስቱን ብትከፍተውም ችግር የለውም። ሙዚቃ ከሆነ ግን ይደጋገማል። የውጭ ያለውን ድምጽ ይይዝልኛል። 2 ውስጥ ስለሚያውቀው ያንን ድምጽ ሌላ ነገር አያስብም። ኮንሰንትሬት ሆናለሁ ማለት ነው። ለምሳሌ ከዚህ በፊት የማዲንጎ ናማ ተላላው የሚል የቆየም የሚያሳዝን ነገር ነው እና ውስጤ ማዘን ደስ ይበለው አይበለው አላውቅም፣ ብቻ እሱን ከፍታለሁ ማለት ነው። የምትወደው ምግብ ምንድን ነው? በጣም ወደው ምግብ እና በጣም የበላሁት እንቁላል ነው። እስካሁን ለጨፈጨፍኳቸው ጫጩቶች ዝነት ሰጣለሁ። እንደው እንቁላል ጋር እንድጭው ይልንገረ የሆነ ሰዓት እንቁላል ሙሉ ሴቱን ገዝቼ ከሉል ጋር አብረን ነውና ዱል ምን ሊጨመር አልኩት። ጨምርና ታቀፋለ። ሙሉ እንትሩ ነው ገዝቼ ልጨምርና መስለው ጨምራኔ እንቁላል በጣም ነው የምወደው። በእርግጥ ከምግብ የምጠላው የለም፣ ያው ከራብ ውጭ። ከምግብ ግን እንቁላል። ህይወት ላይ ምንድን ነው የሚያስደስተህ? እኔ መኖር ላይ ራሴ ህይወት ላይ ነው የሚያስደስተኝ። ህይወት ራሱ ተፈጥሮ ራሱ እኮ ደስ ይላል። መፈጠር ራሱ ደስ ይላል በነገራችን ላይ። እና የሰው ልጅ የመፈጠር አቅሙ ራሱ ሰውን ያሳድገዋል ይላል እኮ። የመፈጠር አቅም አለው ሰው ገና ነው። አዛሪያስ ደስ ይግጥሙ ላይና ህይወት መፈጠር ደስ ይላል። ተፈጥሮ ደስ ይላል። የተፈጥሮ ዑደት አይሆንም እንጂ አይዲያል ወይ ሐሳባዊ የምትሆንበት ነገር አለ። ሰው ሲኖር ምን ሆኖ ቢኖር የሚባል ግን አይዲያል ነው። ሰው ህይወት እስካለ ድረስ መስማማት አይኖርም። ሙሉ በሙሉ መበላላት አለ። ኢቭን የህይወት ኮንሰፕቱ ራሱ እኮ መግደል ነው። ኮንሰፕቱ ራሱ ህይወት ራሱ ኮንሰፕቱ ምን ማለት ነው? አንድ ስቲል መበላው እያንዳንዱ ነገር ህይወት እያጠፋ ነው። ጆሴፍ ካምቤል የሚላል መኖር ማለት ህይወት ማጥፋት ነው። በቃ መሰረቱ ራሱ መበላላት እርስ በርስ ነውና እሱን ማስቀረት አትችልም።
ስለዚህ የሆነ ያለውን አክሴፕት ታደርጋለህ እና ህይወት ደግሞ አርት ስላላት በጣም ደስ ትላለች። ከአርትም ደግሞ ቅኝት ስላለው ቅኝት ነው ትልቁ ብለን ስለምናምን። የምትወዳቸው 3 የሥነ ጽሑፍ ስራዎች ምን ናቸው? ከባድ ነው 3 መጥቀስ። ከንትን ቢሆን ጥሩ ነበር። ከዘርፍ እችግር አንተ በተመቸ መልኩ ከዘርፍ አሁን የመጣልኝ ነው። ይሄ እንትን ተራ ያያዜ ትክክል ላይሆን ይችላል። ከቅኝት ሙልጌታ ተስፋዬ የባለቅኔ ምህላ፣ የጸጋዬ ገብረመድኅን እሳቱ አበባ፣ የአዛሪያስ ደሴ አዲስ ነች ገና ሀሎት ከቅኝት። ከልብ ወለድ ናርሲስ ኤንድ ጎልድመንድ ባላለ የሄርማን ሄሰ ነው፣ እሱን ወዳለው። እንዲሁም የዓለማየሁ ገላጋይ ሐሰተኛ። ጽሁፍ ተስጦ ነው ወይስ በልምድ የሚዳብር ነገር ነው ብለህ ነው የምታስበው? ሁለቱም ነው ብዬ አስባለሁ። ግን የሚያመዝነው ምንድነው ብትለኝ በልምድ የሚዳብረው ነው። ተሰጥኦ አለ እያንዳንዱ ሰው በነገራችን ላይ ተሰጥኦን የማውጣት እድል አለው። እንዴት ብትለኝ አንድ ሰው በባህሪው ተዘግተህበት ምንም በሌለ ባሪው ተዘግተህበት ብዙ ቀለምና ብዙ የስዕል ሸራ ብታስቀምጥለት ከሆነ ጊዜ በኋላ ጊዜውን የሚያሳልፍበት ነገር ስለሌለ መሳል ይጀምራል። ከቀን ወደ ቀን ኢቭን ማንበብ አይወድም የሚል ሰው ብታስቀምጠው፣ መጻፍ አይወድም የሚል ሰው ብታስቀምጥለት በሂደት የሆነ ነገር ማዳበር ይችላል። ግን በጣም ልዩ ወይም ከፍ ያለ ነገር የሚያደርገው ተሰጥኦም ሲጨምርበት። ተሰጥኦ አለ ማለት ያን ነገር ወደው ትሰራለህ። ፓሽን አለው፣ መፍቀድ አለው። ፓሽኗ ተፈጥሯዊ ናት። ሌላውን ግን የምታሳድገው በጥረት ነው። አንድ ቃኝ ካላነበበ የሌሎችን ቅኝቶችን በደንብ ካላየ የተሻለ ነገር መጻፍ አይችልም። እና ተሰጥኦ እንዳለ ሆኖ በጣም የሚያሳድግ ወይም የተለየ ትልቅ የሚያደርግ ግን ጥረት ነው። አብረሻይ ቡና ማለት የምትፈልገው ደራሲ የለም እንዴ? አግኝታቸው ስለሆነ ሊሆን ይችላል። ለምሳሌ ነው ዓለማየሁ ገላጋይ ጽፎቹ ደስ ይሉኛል። ያው ለሱ ሊሆን ይችላል። ግን አሁን ከረንት አሁን ባለው ሰዓት ግን ኤፍሬም ስዩም ጋር ሻይ ቡና ብል ደስ ይለኛል። ምክንያት የለንገረ እባክህ ቅኝቶቹ ላይ የራሱ ቅኝቶቹ ላይ የሆነ ትራንስፎርሜሽን አለው። እሱ ከመጀመሪያው ጀምሮ ከሲዲዎቹ ንግግዳና ፍረስ ብሎ የተዋናይን ከተረጎሙ በኋላ የሚጽፋቸው ጽሁፎች ወደ ሩት ወደ ጥንታዊ ስሩ የመሄድ ነገር ስላለ በዚያ ጉዳይ ላይ አግኝቼ ባወራው ደስ ይለኛል። ስለዚህ ኤፍሬም ስዩም ዓለማየሁን ስላገኙት ያኔ ስለ ልጅነት ልትነግረኝ ትችላለህ? ወይ ደስ የሚል ነገር ያለው ስለመሰለኝ ነው። የኔ ልጅነት ስለኔ ልጅነት ሳወራ ማንም ሰው በቃ ኢምፕረስ ይሆናል። እና የአንድ የዘውድ ያለልኝ አንድ መስመር ስንኛለች ልጅነቴማ ወፍ ነበር የምትል ቀጥሎ ያለው ስለሚያበላሸው አይደለም ናድኩም ባይሰበር ነው አልተሰበረም ይየርማምን የኔ ልጅነት ስለ አካባቢያችን ልንገር። አካባቢያችን ከከተማ ወጣ ያለ ግን ሙሉ በሙሉ ገጠር ያልሆነ ነው። አስፋልት ዳር ነው። አስፋልቱ ለሁለት ከፍሎት የሚያልፍ ሜዳ ነው። ከሜዳው ከፍ ብሎ ደግሞ ተራራ አለ እና ጫካ አለ። እኔ ጫካ ውስጥ ሄድ ነበር ብቻዬን ብዙ ጊዜ። ከቤታችን 5 ደቂቃ አይሞላም ጫካው ውስጥ ምን እናደርግ እንሄዳለን መሰለህ? ቆቅልና ጠመድ እንሄዳለን ጫካ ውስጥ። ስለዚህ ጫካ ውስጥ እያለ ዝናብ ሊዘንብ ይችላል። ጸጥታ አለው። በጣም ብዙ አይነት እንስሳት ያሉት ነው። እዚያ ውስጥ እንዳለ ጉም ይመጣል፣ ደመና ይመጣል፣ እያጉረመረመ ከወደ ላይ ከወደ ደጋ ዝናብ ይመጣል፣ ዝናብ ይዘንባል። እንዲሁም ደግሞ ከብት ስንጠብቅ ሜዳው ላይ ሌሊት ደግሞ ቅራት የሚባል ነገር አለ። ቅራት ማለት ሜዳ ላይ በብዙ መቶ ወይም በሺ የሚቆጠር ከብት ለሁለት ለሶስት ስትጠብቅ ማደር ነው። እና ሌሊት ሙሉ ጅብ ይመጣል፣ ባትሪና ምናምን ይዘን ነውኛ ከብት ስንጠብቅ እናድራለን። ሌሊት በእድሜ ኩያ ስለሆነ ብዙ ጊዜ የምንጠብቅ ከብት አውድማ ማደር ይባላል። ምርት ከተወቃ በኋላ በአንድ ቀን ወደ ቤት አይገባም። ስለዚህ አውድማ ውስጥ ከሁለት ሰው ጋር ምናምን ላይ ነው የምታደር። ሌሊት ትንሽ ምሽት ሲል ጀምሮ ቀበሮ መጮህ ይጀምራል። እሱን ተከትሎ ጅብ ይመጣል ምናምን። ሌሊት ላይ ጨረቃዎች ጨረቃ አለ። አንተ አውድማ ላይ ተንጋለህ ሰማዩን እያየህ መደበብ ነው በቃና የኔ ልጅነት በጣም ደስ የሚል። የህዝቡ አኗኗር ምርጥ ነው። ሁሌ ድግስ ነው፣ ሁሌ አመት በዓል አለ። አዘኑም ደስታውም በዛ ልክ ነው። በስነ ስርዓት ህይወት አለበት።
በነገራችን ላይ እዚህኛ የምንኖረው አኗኗር ህይወት ትንሽ ይጎሏል። ጊዜው እንዴት እንደሚያልፍ አታውቀውማ። እኔ ክፍለ ሀገር ስሄድ ስልኬን ዘጋግቼ ቁጭ ብዬ መኖር ስጀምር ለካ ጊዜው ረጅም ነው። ዘንድሮ ሂጄ አሁን የካቲት ላይ ስልኬን አጠፋፍቼ ስውል ቀኑ ለካ ብዙ ስራ አሰራበታል፣ ረጅም ነው። እና ልጅነቴ በጣም በደስታ የተሞላ ነው፣ አድቬንቸረስ ነው። በቃ የሚያጓጓውን ስታስባቸው ራሱ ህልም የሚመስሉ ነገሮች አሉ። ከተፈጥሮ ጋር በጣም አታችድ የሆነ ነው። እና እኔ አሁን እየመነዘርኩ ተጠቀማለሁ ብዬ ማስብ እሱን ነው። ዘመዶቹ ብዙ ነው፣ ህዝቡ የሚኖረው በህብረት ነው፣ አታችመንት አለ እርስ በርስ። በቃ ሁሉም የአገር ልጅ ነው እንዲለው እንደሚለው ገብረ ክርስቶስ ደስታ እና ልጅነቴ ምርጥ ነበር፣ ናፍቀኛል። በቀጣይ ከውቤ ምን እንጠብቅ? ባይራ እንዳለ ይቀጥላል። በሰራቸው ብዙ ስራዎች አሉ። እንደውም በአንድ ወር ውስጥ ምናምን ሊያልቅ የሚችል ወርን ባያልቅ እንኳን ብቻ በቅርቡ አንድ የቅኝት መጽሐፍ አለ፣ አልቡና ምራልት ይሰኛል። ግራፊክስ እየተሰራ ነው፣ መራጺውን እየተሰራ ነው። የኤሴዎች ስብስብም አለ፣ ሁለት አሉ። አንድ ላይ ሳድርገው መጽሐፍ መሆን ይችላል፣ ግን ስፕሊት አድርጌው ነው ሁለት። ስለ ቅኝት ብቻ የሚያወራውን ለብቻ፣ ስለ ሌላ ነገር የሚያወራውን ለብቻ። አሁን የሚወጣው መጽሐፌ ላይ ቅኝት መጽሐፍ ላይ ቅኝት የሚለውን ለምን እንደምቀበል ግጥም እንዴት እንደማይገልጸው ቅኝት ስለምን ተባለ የሚለውን በሰፊው በመግቢያ መልክ አብራርቻለሁና በቅርቡ እሱ ይመጣል። እሺ፣ በጣም 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 አመሰግናለሁ። አክብረኝ እዚህ ድረስ ስለመጣ እግዚአብሔር ያክብርልኝ። ውቤ በጣም እናመሰግናለን። ኧረ እኔም አመሰግናለሁ። ታታሪ ነህ አንተ ስለምትወደው፣ እኔም ቅኝት እንደምወደው አንተ ስራ ስለምትወደው የትም እመጣለሁ ከቻልኩ። እኔም አመሰግናለሁ ክቡርነቱ።